ሰላም ጤና ይስጥልኝ የቻናላችን ተከታታዮች፣ ዛሬ ሁላችንንም በተለይም ደግሞ በክረምት ወቅትና ደረቅ የአየር ንብረት በሚኖርበት ጊዜ በከፍተኛ ሁኔታ ስለሚያስቸግር አንድ የጤናና የውበት እክል በሰፊው እንነጋገር። እሱም የተሰነጣጠቀ ተረከዝ። ብዙ ጊዜ የተሰነጣጠቀ ተረከዝ ሲባል የውበት ጉዳይ ብቻ ተደርጎ ሊወሰድ ይችላል። ነገር ግን ነገሩ ከዛ የላቀ ነው። ልብስ ስንቀይር፣ ካልሲ ስናረግ ወይም አልጋ ላይ ለመተኛ ስንሄድ የተሰነጣጠቀው ተረከዝ ልብስ ሲይዝ ህመሙ የሚፈጥረው ስሜት እጅግ በጣም ይከብዳል። ከሁሉም በላይ ደግሞ ስንጥቁ እየሰፋና እየጠለቀ ሲሄድ ለመራመድ እስኪያቅተን ድረስ ከፍተኛ ህመም፣ ማቃጠልና ደም መፍሰስ ሊያስከትል ይችላል። አልፎ ተርፎም በዚህ ስንጥቅ ውስጥ ባክቴሪያ ገብቶ ኢንፌክሽንም ሊፈጠር ይችላል። ብዙዎቻችን ይህንን ችግር ለማጥፋት ስንል ወደ ተለያዩ ፋርማሲዎች እንሮጣለን። ውድ የሆኑ ኮስሞቲክስ ክሬሞችን እንገዛለን፣ ወይም ደግሞ በየሳምንቱ የፔዲኪዩር ህክምና ለማድረግ ብዙ ወጪ እናወጣለን። ነገር ግን መፍትሄው ያለው እዚያ ሳይሆን እኛው አጠገብ በቤታችን ውስጥ ነው። ዛሬ በዚህ ቪዲዮ ምንም አይነት ተጨማሪ ወጪ ሳታወጡ በቤታችሁ በሚገኙ ፍጹም ተፈጥሯዊ ነገሮች ብቻ የተሰነጣጠቀውን ተረከዝ በዘላቂነት የምታክሙባቸውን 5 ድንቅ የቤት ውስጥ ውህዶች እናያለን። እነዚህን ውህዶች ምንድን ናቸው? እንዴትስ ይዘጋጃሉ? የሚለውን አብረን እናያለን። እስከ መጨረሻው አብራችሁን ቆዩ። ከዛ በፊት ግን ቻናላችንን ሰብስክራይብ እና ላይክ ማድረጋችሁን እንዳትረሱ። ውህዱን ማዘጋጀት ከመጀመራችን በፊት ተረከዝ ለምን ይደርቃል የሚለውን በጥቂቱ እንረዳ። በእግራችን ዙሪያ ያለው ቆዳ በሰውነታችን ላይ ካሉ የቆዳ ክፍሎች ሁሉ ይበልጥ ወፍራምና ጠንካራ ነው። ምክንያቱም ሙሉ የሰውነታችንን ክብደት ተሸክሞ ስለሚራመድ። ነገር ግን ይህ የቆዳ ክፍል የዘይት እጢዎች የሉትም። ስለዚህ ራሱን በራሱ ማለስለስ አይችልም። እርጥበት የሚያገኘው እኛ ከውጪ በምናደርግለት እንክብካቤ ብቻ ነው። አንደኛ፣ የእርጥበት ማጣት። እግራችንን ቅባት ካልተቀባን ቆዳችን ይደርቃል። በምንራመድበት ጊዜ የሰውነት ክብደታችን ሲጫነው ቆዳችን ይፋፋቃል። ሁለተኛ፣ ክፍት ጫማዎችን በብዛት ማዘውተር። ከኋላቸው ክፍት የሆኑ ጫማዎችን ማድረግ የተረከዛችንን ቆዳ ለአቧራ እንዲጋለጥ ያደርጋል። አቧራ ደግሞ ቆዳን እጅግ ያደርቀዋል። ሶስተኛ፣ በባዶ እግር መሄድ። በቤት ውስጥም ሆነ በውጪ በባዶ እግር መራመድ ቆዳን ከደረቀ መሬት ጋር እንዲገናኝ እንዲፋፋቅ ያደርገዋል። አራተኛ፣ በጣም ሞቅ ባለ ውሃ መታጠብ። ገላችንንም ሆነ እግራችንን በጣም በጋለ ውሃ በምንታጠብበት ጊዜ ውሃው በቆዳችን ላይ ያለውን ተፈጥሯዊ ቅባት አጥቦ ስለሚያስወግድ ለድርቀት ያጋልጠናል። አሁን መንስኤዎቹን ካወቅን ወደ 5ቱ አስደናቂ ውህድ ዝግጅት እንለፍ። የቫልዚንና የሎሚ ጭማቂ። መጀመሪያውና በብዙ ሰዎች ዘንድ ፈጣን ለውጥ በማምጣት የሚታወቅ ውህድ የቫልዚንና የሎሚ ጭማቂ ድብልቅ ነው። ሎሚ በውስጡ ባለው ተፈጥሯዊ አሲድ አማካኝነት የሞተውንና የደረቀውን ቆዳ ክፍል እንዲላላጥና እንዲረግፍ ሲያደርግ፣ ቫልዚን ደግሞ በቆዳችን ላይ ጠንካራ ሽፋን በመፍጠር እርጥበትን አፍኖ ይዛል። ይህም ስንጥቆቹ በፍጥነት እንዲደፈኑ ያደርጋል። አንድ የሻይ ማንኪያ ንጹህ ቫልዚን ከ4 እስከ 5 ጠብታ የሎሚ ጭማቂ በአንድ ትንሽ ሳህን ላይ ቫልዚኑና የሎሚ ጭማቂውን አድርጋችሁ በሚገባ ያዋህዱ። ማታ ከመተኛታችሁ በፊት እግራችሁን ለብ ባለ ውሃ ታጥባችሁ በፎጣ በሚገባ አድርጉ። ይህንን ውህድ በተሰነጣጠቀው ተረከዛችን ላይና ስንጥቆች ውስጥ በደንብ እንዲገባ አድርጋችሁ ይቀቡት። ከተቀቡ በኋላ ወዲያውኑ ንጹህ የጥጥ ካልሲ አድርጋችሁ ይተኙ። ካልሲው ቅባቱን ሌሊቱን ሙሉ ቆዳ ውስጥ ሰርጎ እንዲገባ ያደርጋል። ጠዋት ሲነሱ ካልሲውን አውልቃችሁ እግራችሁን በለስላሳ ውሃ ይታጠቡት። ይህንን ለ1 ሳምንት በየቀኑ ያድርጉ። የሙዝና የአቮካዶ ተፈጥሯዊ ማስክ። በኩሽናችን ውስጥ ከሚገኙ ፍራፍሬዎች የሚዘጋጅ ውህድ።
ሙዝና አቮካዶ በውስጣቸው ከፍተኛ የሆነ ተፈጥሯዊ ዘይት፣ ፖታሺየም፣ ቪታሚን ኢ፣ ሲ እና ኢ በመያዛቸው የተጎዳውን የተሰነጣጠቀ የቆዳ ህዋስ በጥልቅ ያክማሉ፣ የጠፋውንም እርጥበት ይመልሳሉ። የበሰለውን ሙዝና አቮካዶ በንጹህ ሳህን ላይ አድርጋችሁ በሹኪያ በደንብ አድቅቁት። ድብልቁ ልክ እንደ ክሬም መሆን አለበት። እግሮን ታጥበው ካደረቁ በኋላ ይህንን ማስክ በተሰነጣጠቀው ተረከዞ ላይ በወፍራሙ ይቀቡት። ቆዳው ንጥረ ነገሩን እንዲመጥ ለ20 ደቂቃ ያህል ሳይንቀሳቀሱ አቆይተው በመጨረሻም በውሃ ይታጠቡት። ይህንን በሳምንት 3 ጊዜ እያደረጉ ተረከዞን ልክ እንደ ሕፃን ልጅ ቆዳ በቀላሉ ማለስለስ ይችላሉ። የሩዝ ዱቄት፣ ማርና ቤኪንግ ሶዳ። ውህዱ የደረቀን ቆዳ ለመፈቅፈቅና እግርን በጥልቀት ለማለስለስ የሚያገለግል ድንቅ መፍትሄ ነው። የሩዝ ዱቄት የሞተ ቆዳን ያስወግዳል። ማር ደግሞ ተፈጥሯዊ እርጥበት ሰጪና አንቲባክቴሪያል ነው። ቤኪንግ ሶዳ የደረቀ የቆዳ ክፍልን ያለሰልሰዋል። 3 የሾርባ ማንኪያ የሩዝ ዱቄት፣ 1 የሾርባ ማንኪያ ተፈጥሯዊ ማር ከ2 ማንኪያ ቤኪንግ ሶዳ ጋር ሁሉንም በአንድ ዕቃ ውስጥ በመቀላቀል ወፈር ያለ ክሬም እስኪሆን ድረስ ማዋሃድ። እግሮን ለ10 ደቂቃ ለብ ባለ ውሃ ውስጥ ዘፍዝፈው ካቆዩ በኋላ ይህንን ውህድ ተረከዞ ላይ ይቀቡት። በክብ ቅርጽ በቀስታ እያሹ የሞተ ቆዳውን ያስወግዱ። በመጨረሻም በንጹህ ውሃ ታጥበው ያድርቁት። ይህንን ውህድ በሳምንት 2 ጊዜ ማድረግ የሞተ ቆዳን እንዳይከማች ይከላከላል። የኮኮናት ዘይትና ማር። ማርና የኮኮናት ዘይት ሲቀላቀሉ በቆዳ ላይ የመከላከያ ሽፋንን በመፍጠር አቧራ እንዳይገባና እርጥበት እንዳይወጣ ያደርጋል። እንዲሁም የባክቴሪያ እድገትንም ይከላከላሉ። 1 የሾርባ ማንኪያ ንጹህ ተፈጥሯዊ ማር፣ 2 የሾርባ ማንኪያ የኮኮናት ዘይት። ማሩና የኮኮናት ዘይቱን አዋህዱ። ትንሽም እንዲቀዘቅዝ ያድርጉት። ማታ ከመተኛቱ በፊት እግሮን ከታጠቡ በኋላ ይህንን ክሬም በተረከዙ ላይ በሚገባ ይቀቡት። ካልሲ አድርገው ይደሩ። ይህንን በየቀኑ ማድረግ ተረከዞ ሁልጊዜ የተጠበቀ እንዲሆን ያደርገዋል። የምግብ ዘይትና የጨው ውህድ። ይህ ውህድ በኩሽናችን ውስጥ ከሚገኝ የትኛውም የምግብ ዘይትና ከጨው ብቻ የሚዘጋጅ እጅግ በጣም ፈጣን መፍትሄ ነው። ጨው የደረቀውን የጠነከረ የሞተ ቆዳ ሲፈቀፍቅ፣ ዘይቱ ደግሞ ወዲያውኑ ቆዳውን ጥልቅ እርጥበት እንዲያገኝ ያደርገዋል። 1 የሾርባ ማንኪያ የምግብ ዘይትና 1 የሾርባ ማንኪያ የገበታ ጨው፣ ሁለቱን በአንድ ትንሽ ዕቃ ውስጥ አዋህደው ማቀላቀል። እግሮን ለብ ባለ ውሃ ከታጠቡ በኋላ ውህዱን ተረከዞ ላይ በመቀባት ለ2 ወይም 3 ደቂቃ በክብ ቅርጽ በቀስታ ማሸት። በመጨረሻም በለሰለሰ ውሃ ታጥበው ማድረግ። በሳምንት 2 ጊዜ ማድረግ ተረከዝ እንዳይደርቅና እንዳይሰነጣጠቅ ይከላከላል። ተጨማሪ የመከላከያ መንገዶች፣ በቀን ውስጥ በቂ ውሃ መጠጣት፣ በቤት ውስጥ በባዶ እግር ከመሄድ ይልቅ ለስላሳ የቤት ውስጥ ጫማዎችን መጫማት፣ ክፍት ጫማዎችን አብዝቶ አለማዘውተር። ውድ ተመልካቾቻችን፣ የተሰነጣጠቀ ተረከዝን ለማከም ዋነኛው ቁልፉ ነገር ተከታታይነት ነው። እነዚህን 5 ቀላልና ተፈጥሯዊ ውህዶች በቤት ውስጥ በመጠቀም ተረከዞን ማለስለስ ትችላላችሁ። የዛሬው መረጃ ጠቃሚ ሆኖ ካገኛችሁት ቪዲዮን ላይክ ማድረጋችሁን እንዳረሱ፣ እንዲሁም ለጓደኞቻችሁ ሼር አድርጉላቸው። እንዲህ አይነት ጠቃሚ መረጃ ሁልጊዜ እንዲደርሳችሁ ቻናላችንን ሰብስክራይብ በማድረግ የደውል ምልክቷን ይጫኑ። እናንተ ተረከዛችሁን ለማለስለስ የምትጠቀሙበት ሌላ ዘዴ ካለ ታች ኮሜንት ላይ ጻፉልን። ስለተከታተላችሁን እናመሰግናለን።